አሁን ያለንበት ዘመንስ ውሸትና ጩኸት የነገሰበት ነው። ውሸትና ጩኸት ደግሞ አይሰሩም ብቻ ሳይሆን የተሰራ ያፈርሳሉ። ፖስት ትሩዝ የሚባለው ዘመን፣ ድህረ እውነት የሚባለው ዘመን ዋነኛ ዓላማው ምንድነው? ፖስት ትሩዝ ማለት ዋነኛ ዓላማው ፐርፐዝ የሌለው ዓላማ የሌለው ከዕለት ጉርስ ከእፍታ ተሻግሮ ማሰብ ማየት የማይችል ትውልድ መፍጠር ማለት ነው። ፖስት ትሩዝ እንደሱ ነው። ውሸት ውሸት ውሸት፣ ምንም ኮንሲኩዌንሻል የሆነ ሐሳብ የለም፣ ሲኩዌንሻል የሆነ ኖሌጅ የለም፣ ሀ ተብሎ ሁ የለም። ሁሌ ሀ ነው፣ ሁሌ ጩኸት ነው። ሲሰባሰብ አንድ ግብ የሚያሳካ ነገር የለውም። ፖስት ትሩዝ ሎጂክ የቀነሰ ማለት ነው። ሪዝኒንግ የቀነሰ ማለት ነው። ፋክት የቀነሰ ማለት ነው። ኢሞሽንን ከፍ ያደረገ ማለት ነው። ምን ብናገር ነው ሞቅ ሞቅ የሚለው? በፖስት ትሩዝ ዓለም ውስጥ ኢሞሽን በገነነበት ፋክት በቀነሰበት ዓለም ውስጥ መምህራን እንኳን የፋክት ጉዳይ የሚገዳቸው ሆኖ ካልቆሙ ነገር ይበላሻል። ዕውቀት ምንድነው? ዕውቀት የሚባለው ዳታ ኮሌክሽን የሚባለው ጉዳይ አንደኛው ካለፈው መማር አለብን። ለምሳሌ ፖለቲከኞች ኦኬ ኃይለ ሥላሴ እንዴት ወደቁ? ደርግ እንዴት አድርጎ ነው የጣላቸው? ምን ችግር ነበረበት? ደርግ ንጉሱን ሲጥል ምንድነው ያበላሸው ነገር? እሺ ኢህአደግ የሚባለውስ እንዴት መጥቶ ደርግን ያሸነፈው? ከዛ ያሁኑስ እንዴት መጣ? እቺን እንኳን ለመማር ዝግጁ ካልሆኑ ደርግ ያደረገውን ለመድገም ኢህአደግ ያደረገውን ለመድገም እኛ ያደረግነውን ለመድገም ከሆነ እንዴት ይሆናል? ከታሪክ መማር ማለት ትናንት ያለፈውን ነገር በወጉ ባያስ ሳይሆኑ ጀጅመንታል ሳይሆኑ መፈተሽ ማለት ነው። አማራ የሚሉ ሰዎች እመኑኝ፣ ከፈለጋችሁ ፈትሹ። አንዲት ኤሌመንተሪ ስኩል ለሰፈራቸው ይሰሩ አይደሉም። ዛሬ አይደለም ስልጣን ኖሯቸው፣ ዛሬ አይደለም በሰላሙ ጊዜ አንድ ቀን አስበውት አያውቁም። ችግር ሲመጣ ነው ያ ስም የሚነሳው። ሁሉም ሰው ነው፣ ሁሉም ኢትዮጵያዊ ነው፣ በጋራ እንኑር የሚለው ቦታ የለውም። በዚህ ዘመን በሃይማኖት ውስጥ በዘር ውስጥ የተደበቀ ፖለቲካ ካልሆነ በስተቀር እኛ የምናስበው አቃፊው ሁሉን ይዞ የሚሄደው ፖለቲካ ኮንስቲትዩንሲ የለውም፣ ረጂ የለውም። መልካም አስተዳደርና ሌብነትን ከማንሳት በፊት ፓርቲ በሚመለከት ፓርቲ የጠራ ከሆነ የጠራ አመለካከት ካለው አንድ ከሆነ ሐሳቡ ብዙ ጉዳይ ይፈታል። ለዚያ ነው ሁሌ ስልጠና ሁሌ ውይይት የምናደርግበት ምክንያት በማስተማር ከተፈታ በሚል ነው። ሰዎች ወደ ፓርቲ የሚጠጉት ወደ እምነት የሚጠጉት ወደ ዘር የሚጠጉት ለጥቅም ስለሆነ ጥቅማቸው የማይከበር ከመሰላቸው እንደ ጅብ የቆሰለውን የራሳቸውን ገላ ይበሉታል። ጥቅም ነው። በተደጋጋሚ ነግሬያቸዋለሁ። አሁንም እኔ በኩራት ነግራቸዋለሁ። ከኢትዮጵያ እኔ አንድ ብር አልሰርቅም። አውቀዋለሁ። እሱ አልሰርቅም፣ የለሁበትም። ሌላውም ሰው እንደዛ መሆን አለበት። መስረቅ የለብንም። የሚሰረቅ ሀገር አይደለም። ከማን ይሰረቃል? ይህንን እንደ ሞኝነት እንዳለማወቅ የሚያስቡ ሰዎች አሉ። የውስጣችን ባለሀብቶች ውጭ ካሉት ባለሀብት ጋር ሆነው ያምሱናል። ታስታውሱ ከሆነ ዓመት ገደማ ነው ሌብነትን እንታገል ብለን ኮሚቴ ያልነው። ከዛ በኋላ እኮ እሳት ነው የሆነው። እሳት። ሌብነት ማለት አካውንት ሊበረበር ነው፣ መሬት ሊበረበር ነው፣ በሚስት በልጅ ባጎት ሊበረበር ነው። ይሄ ደግሞ ብዙ ሰው ይነካል። ከዚህ ሳንወጣ የጀመረው ጦርነቱ ቀጠለ። እስካሁን እንደምታዩት ነው። ስራ ጠል፣ ስራ የሚጠላ የማይሰራ አይደለም የተሰራ ለማየት የሚደክመው አድፋጮች፣ ደሞዛችንና ኮብራችን የሚፈልጉ ግን ጊዜ የሚጠብቁ ታማኝነት የሌላቸው
ለሌላ ተውት የተገዙ ማለት ነው። ይሄ ከታሪ ኃይል ነው፣ ጉዟችን የሚያደናቅፍ ነው። ሁለተኛው ጎታች ኃይል ነው። ከኋላ ሆኖ ይጎትታል። ስንጓተት ወደፊትም የለም ወደ ኋላም የለም፣ እዛው በዛው ነው የሚሆነው ማለት ነው። አንዱ ይራመዳል፣ አንደኛው አንድ እግር ይይዛል። ይሄ በተንሸራታች ኃይል ሊገለጽ የሚችለው አቋም አልቦነት። አሁን ሰላም ነው ያለው፣ ድንገት ችግር ሲፈጠር አንድ ቦታ ላይ ብትንትኑ የሚወጣ ማለት ነው። በፕሪንሲፕል ነገሮች የማያይ ስራ ጠል፣ ስራ የሚጠላ የማይሰራ አይደለም የተሰራ ለማየት የሚደክመው ሰው የሰራውን ለማየት የሚደክመው ውጤት አልቦ ምንድነው የሰውዬ እንደዚህ የሚናገረው ምን አመጣ ነው ስትለው ምንም ባዶ አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል። የሚያሳዝነው የጉዳይ ግን ትግራይ ብቻ አይደለም።